ተጠምቃችሁ በአርባ ቀናችሁም ሆነ ተጠምቃችሁ ነው የምትነሱት ክርስትናን የምትቀበሉት። ከዛ በፊትስ እንዴት ነበር? ከዛ በፊት የነበሩ ሰዎች መልካም መምህር አሉ የተወሰነ በሉበት ነው። ይህ ዓለም ከተፈጠረ 7500 ዘመኑ ነው። ይህም ዘመን በሁለት ይከፈላል። አንዱ ዘመን ብሉይ፣ ሌላኛው ዘመን ሐዲስ ይባላል። አሁን ያለንበት ዘመን ሐዲስ የሚባለው 2018 ዓመት ሞልቶታል ከልደተ ክርስቶስ ወዲህ ያለው ማለት ነው። ከዚያ ወደዚህ ያለው ዘስጋ በመባል ይታወቃል። እስራኤል ዘስጋ ማለት ከያዕቆብ ወይም ከአብርሃም ዘር የተወለደ ግዙራን የሆኑ ሕዝበ እግዚአብሔር ተብለው የሚጠሩ ማለት ነው። በዚያ ዘመን በሕገ ልቡና ኢትዮጵያውያን እግዚአብሔርን እናመልክ ነበረ። በሕገ ልቡና ማለት ሌላውንም ሰው የተባለውን ሁሉ በጠቅላላ ማለት ነው። ሕገ ልቡና ማለት የልቦና ሕግ አጥር ማለት ነው። ዝም ብሎ በተፈጥሮ ልክ ሕፃን እሳት አቃጣይ መሆኑን ሳያውቅ በሕገ ልቡና ግን ተረድቶ ከእሳት አካሉን እንደሚያረቅ ሁሉ አለማመን ሰማይና ምድርን የፈጠረ አንድ አምላክ አለ ብሎ አለመቀበል ራስን ወደ ጉድጓድ የመክተት ኃይል ስለነበረ፣ ስለዚህ ሰማይና ምድርን ያዘጋጀ አንድ ኃይል አለ ብሎ ማመን፣ ያ የምናምነው እምነት በሕገ ልቡና 3000 ዓመት ማለት ከኖህ ጀምሮ ዓለም በተፈጠረ በ2260 ምናምን ዓመት ጠፍቷል። ያ ሰባት ካት ይባላል። ከዚያ ጀምሮ ያለውን ግን እስከ ልደተ ክርስቶስ ያለውን ደግሞ ስንቆጥረው 3000 ምናምን ዓመት ይሆናል። ይህ 3000 ዓመት በሕገ ልቦና እግዚአብሔር ስታመልክ የነበረች ሀገር ናት ኢትዮጵያ። ግን ደግሞ ሕዝብ እግዚአብሔር ተብለን ተጠርተን እስራኤል ዘስጋ አልተባልንም፣ ከአብርሃም ዘር ስላልተወለድን ማለት ነው። ያ ነበረ። በጥቅሉ ግን በምን ያመልኩ ነበር? እንዴት አነዋወራቸው ነበረ? ሕገ ብሉይን ተቀብላ መስዋዕት ስትሰዋ የነበረች ሀገር ናት። እሷም ቅድስት ምድር ኢትዮጵያ ማለት ነው። ስለዚህ ሕዝበ እግዚአብሔር ለመባል በዚያ ዘመን በሕገ ልቦና እግዚአብሔርን ከመከተልና በስጋ ከአብርሃም ዘር መወለድ ሕግ ሆኖ ነበረ ማለት ነው። ስለዚህ ልክ ዛሬ ጥምቀት በሐዲስ ኪዳን የክርስቶስ ለመሆን ክርስቶስን ለመልበስ አገልግሎት እንደሚሰጥ ሁሉ ሕዝበ እግዚአብሔር ለመባል ግዝረት ብቸኛ አማራጭ ሆኖ በአብርሃም ተጀምሮ እስከ ልደተ ክርስቶስ በትውልዱ ሲቀጥል ነበረ ማለት ነው። በኋላ በልደተ ክርስቶስ የተጠመቃችሁላችሁ ክርስቶስን ለብሳችሁታል ተብሎ ግዙር ያልሆነ የሚለው ጠፋ። እስራኤል ዘስጋ ብቻ ሕዝበ እግዚአብሔር ሲባሉበት በነበረ ሁላችንም በጠቅላላ እስራኤል ዘነፍስ ተብለን ሕዝበ እግዚአብሔር ተብለን ተጠራን ማለት ነው። ስለሆነም ይህ ጥምቀት የሐዲስ ኪዳን መሰረት ነው። መስራቹን ባለቤቱ ክርስቶስ ነው። ዓላማውም ክርስቶስን የምንለብስበት ጎዳና ነው ማለት ነው። ስለዚህ በዘመነ ብሉይ በምን ነበረ ሕዝበ እግዚአብሔር የምትባሉት? በሕገ ልቦና እግዚአብሔርን ማምለክና ከዚያ ውጭ ግን በግዝረት ወይም ደግሞ ግዙር በመሆን በኩል ሕዝበ እግዚአብሔር እንሰኝ ነበር ማለት ነው። ግልጽ ከሆነ ይበቃል። እሺ፣ ግልጽ ነው። ጥያቄው ግን ግልጽ ነው፣ መልሱም ግልጽ ነው፣ ጥያቄውም ግልጽ ነው። ግን እኔ አሁን ጥያቄ የሆነብኝ ደግሞ ሶስቱም አካል አንድ ከነበሩ ነቢያቶችን ሲልኩ የነበሩ ሶስቱም አንድ አካል ከነበሩ ይሰማል? አዎ። ኦኬ፣ ሚውት አድርግና አዳምጥ። ጥያቄው ትክክል አድርገህ ባታመጣውም መልሱን አካል አንድ ነበሩ የሚባል ትምህርት ቤተክርስቲያን የላትም። ሶስት አካል ደግሞ እንደገና አንድ አካል የሚባል ትምህርት የለም። ሶስት አካል አለ። አብ፣ ወልድ፣ መንፈስ ቅዱስ ይባላል። ይህ ሶስት አካል አብ የራሱ ቅውም አካል አለው፣ ወልድ የራሱ ቅውም አካል አለው፣ መንፈስ ቅዱስ የራሱ የሆነ ቅውም አካል አለው። ቀዋሚ አካል የየራሳቸው አላቸው ስላልን ግን ደግሞ ሶስት አምላክ አንልም። ሶስት ማንነት አለ፣ አንድ ምንነት አለ። ማንነቱ የአካል ነው፣ ምንነቱ የአምላክነት ነው። አንድ ምንነት አለ፣ እርሱ አምላክነት ነው። ሶስት ማንነት አለ፣ እርሱ የአካል ነው። አካሉ አብ፣ ወልድ፣ መንፈስ ቅዱስ ነው። ሰለስቱ ስም አሐዱ እግዚአብሔር ነው። ሶስት ስም አለ፣ አንድ እግዚአብሔር አለ። ሥላሴ የሚለውን ቃል ለመረዳት አንድም ሶስትም ናቸው ብለን ስናስተምር ግራ እንዳይገባችሁ ቀለል አድርጎ ለማስረዳት ያክል ሥላሴ አንድም ሶስትም ናቸው ማለት የሆነ ቀን አንድ የሆነ ቀን ሶስት እየሆኑ አይደለም። ሥላሴ አንድም ሶስትም ናቸው ለዘላለም በስም በግብር
በአካል ሶስት ናቸው። ለዘላለም ለሆነ ወቅት አይደለም፣ ለዘላለም በባህሪ በህልውና ባገዛዝ ደግሞ ለዘላለም አንድ ናቸው። በባህሪ ማለት በገዥነት በአምላክነት በጠባይ ማለት ነው። ለዘላለም አንድ ናቸው። በህልውና ማለት ደግሞ አብ አባት ስለሆነ ከወልድ የቀደመበት ጊዜ የለም። ወልድም ልጅ ስለሆነ ከአብ ተከትሎ የመጣበት ጊዜ የለም። ሁሉም ትክክል ህልውናቸው ከም እስከሚባል የሌላቸው ናቸው። መነሻቸውም ራሳቸው መደራሻቸውም ራሳቸው ናቸው ማለት ነው። ይህ በህልውና ይባላል። ባገዛዝ ማለት ፍጥረትን በመፍጠር በማሳለፍ እንደዚሁ አንድ ናቸው። በስልጣን ማለት ደግሞ የአብ ስልጣኑ ከወልድ አይበልጥም፣ የመንፈስ ቅዱስ ስልጣኑም አያንስም። የወልድ ስልጣኑ በስጋ ስለተገለጸ ከአብ ከመንፈስ ቅዱስ አያንስም። በስልጣን አንድ ናቸው እንላለን። ለዘላለም እስከ ዘላለም ድረስ ማለት ነው። ስለሆነም አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ደግሞ ሰራጺ ነው። ማን ፈጠረህ ተብለን ብንጠየቅ መልሳችን ስላሴ ነው። በማን ታምናለህ ከተባልን በስላሴ ነው። ስላሴ ስንት ናቸው ሲሉን አንድም ሶስትም እንላለን። ማን ይባላሉ ብለው ስማቸውን ከጠየቁን አብ ወልድ መንፈስ ቅዱስ እንላለን። አብ ማለት ምን ማለት ነው ብለው ከጠየቁን አባት እንላለን። የማን አባት ካሉንም የወልድ ወልድ ማለትስ ብሎ ለሚጠይቅ ሰው ልጅ፣ የማን ልጅ? የአብ። መንፈስ ቅዱስ ማለት ሰራጺ፣ ከማን የሰረጸ? ከአብ። ሰረጸ ማለት ምን ማለት ነው? አበን አሎ ወልድን መስሎ የወጣ ወይም የተገኘ ማለት ነው። አብ ይወልዳል ያሰርጻል፣ ወልድ ይወለዳል። አብ ቢወልድ ቢያሰርጽ እንጂ እንደ ወልድ አይወለድም፣ እንደ መንፈስ ቅዱስም አይሰርጽም። ወልድም ቢወለድ እንጂ እንደ አብ አይወልድም፣ እንደ መንፈስ ቅዱስም አይሰርጽም። መንፈስ ቅዱስም ቢሰርጽ እንጂ እንደ አብ አይወልድም፣ እንደ ወልድም አይወለድም። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ፣ ምንም ላጠይቆት አካላት ሶስት ብንል በባህሪ በህልውና ባገዛዝ በስልጣን አንድ አምላክ ብለን እናምናለን ማለት ነው። እንዴት ይሄ ይሆናል ካልከኝ በአንተ ህሊና የሚዳኝ አይደለም። ፈጠረህ እንጂ አልፈጠርኸውም። አንድ አምላክ ከሆነ እርግጠኛ ቆይ እዚህ ላይ ደግሞ አንድ አምላክ ከሆነ ይቅርታ ልግባ አንድ ጊዜ በመሃል ይቅርታ። እሺ እሺ በደንብ በዚህ ላይ እንድትይዙልኝ የምፈልገው እንዴት ነው እንደዚህ የሆነው ካለ አንድ ሰው እርግጠኛ 99% እርግጠኛ ነኝ ብሎ በፈጠረው ፍጥረት ላይ እንኳን መናገር አይችልም። ባመረትነው ሞባይል፣ በእጃችን ሰዓት፣ በሌላም በምንደርበው ጃኬት እርግጠኛ ሆነን ከዚህና ከዚህ የተቀመመ እንደዚህ የተደረገ ብሎ እርግጠኛ ሆኖ መናገር የሚችል ፍጥረት የለም። እኛ ባመረትነው ምርት እርግጠኛ መሆን ካልቻል ባመረተን በስላሴ እርግጠኛ ሆነን እንዲህ ነህ ይህን ትመስላለህ ይህን ታክላለህ አንልም። በእምነት ነው የምናውቀው። በእምነት ያመንነውን እርሱን እንገልጻለን።